በልጄ ቀነኒ አዱኛ አሟሟት ዙሪያ ድምፃዊ አንዱዓለም ጎሳን አግኝቼ ማናገር እፈልጋለሁ ሲሉም የሟች አባት የሆኑት አዱኛ ዋቆ ተናግረዋል። ፖሊስም በዚህ ጉዳይ ላይ ፍትህ ይሰጠን ሲሉ መናገራቸውን ቢቢሲ የኦሮምኛው ዘገባ አመላክቷል። ብዙዎቻችንን ልብ የነካው አንድ ቪዲዮ ከተጋራ በኋላ ይህንን ወንድማችንን ለማገዝ ብዙዎቻችን ጥረት ስናደርግ እንደነበር ይታወቃል። ዛሬ ላይ ታዲያ ወንድማችን ኦሊያድም እንዳገኘውና በቪዲዮም ታዲያ ወደ እናንተ እንዳደረሰ ብዙዎቻችሁ ተመልክታችኋል። እኔም ከኦሊያድ ጋር አውርቻለሁ። ታዲያ ይህ ወንድማችንን አሁንም ለማገዝ አካውንት ተከፍቶለት ማለትም በራሱ አካውንት ሁላችንም ርብርብ እንድናደርግ በዚሁ አጋጣሚ ጥሬን ለማቅረብ ወዳለው። ነገ ሰኞም አካውንት ይከፈትለታል። ስልክ ቁጥርም የለውም። ስልክም ገዝተን ሰጥተነው በዚህም እናንተ የምትፈልጉትን ሐሳብ ለራሱ ደውላችሁ እንድትሰጡ እናደርጋለን። ታዲያ ሁላችሁም ፈጣሪ ያክብራችሁ የበኩላችሁ እንደምታደርጉ ተስፋ አድርጋለሁ። ነገ አካውንቱን ይዘን ቪዲዮ የምንሰራላችሁ ይሆናል። ይህንን ወንድማችንን ተረባርበን እንግዲህ በዚህ አጋጣሚ ህይወቱ እንዲቀየር እግዚአብሔር ፈቅዷልና ሁላችንም የምንችለውን አድርገን ታዲያ ህይወቱ እንዲቀየር ማድረግ እንችላለን። ጥሩ ምርጥ የምትሉት ስራ ያላችሁ ወንድሞቻችን ባለሀብቶች ደግሞ እንደዚሁ ታዲያ ይህንን ወንድማችንን ወደ ስራ እንድታስገቡት ከዚህ ባለፈም ደግሞ በገንዘብም ሰፖርት እንድታደርጉት በዚሁ አጋጣሚ ጥሬን አቀርባለሁ። ነገ አካውንቱን ይዘን ሌላ ቪዲዮ እንለጥፋለን። ዛሬ እሁድ ስለሆነ አካውንት ማውጣት ስላልተቻለ ነው። ቪኦኤ ወይም ደግሞ የአሜሪካ ድምጽ ሬዲዮ ከስራ ሊወጣ ነው ወይም ደግሞ ስርጭቱን ሊያቋርጥ። ለዚህም ምክንያቱ አንዱና ዋነኛው ፕሬዚዳንት ትራምፕ ናቸው። ፕሬዚዳንቱም ከዚህ በፊት ቪኦኤን ፈንድ ያደርገ የነበረው የፌዴራል መንግስት ከዚህ በኋላ በምንም አይነት መልኩ ቪኦኤን ፈንድ እንዳያደርግ አዟል። ፌዴራል መንግስት ፈንድ ያደርገ የነበረው የቪኦኤን ፓረንት ካምፓኒ ወይም ደግሞ እናት ኩባንያ፣ እናም ከዚህ በኋላ ምንም አይነት ፈንድ ለዚህ ፓረንት ካምፓኒ አይኖርም ማለት ነው። ከዚህ በተጨማሪም ሬዲዮ ፍሪ ዩሮፕ እና ሬዲዮ ፍሪ ኤዥያ በተመሳሳይ ፈንዳቸው የሚቋረጡ፣ እናም ላለፉት በርካታ ዓመታት ከ50 በላይ ቋንቋዎች ስርጭቱን ሲያከናውን የነበረው ድርጅት አሁን ላይ ከ1300 በላይ የሚሆኑ ሰራተኞቹ በፔድ ሊቭ ወይም ደግሞ የተከፈለ ፍቃድ በሚባለው ማለት ነው ከስራ ወጥቶ ትላንትና በንግድ ባንክ ያጋጠመው ምን ነበረ? የንግድ ባንክ የጥበቃ ሰራተኛ የሆነው ግለሰብ የፍቅር ጥያቄን አልተቀበለችኝም ያላትን የስራ ባልደረባውን መግደሉ ነው የተሰማው። ከእርሷ ጋር ደግሞ ግንኙነት አለው ብሎ ያሰበውን ሌላም ግለሰብ ገድሏል። በዚህም የተነሳ ራሱን አጥፍቶ የሶስት ሰዎች ህይወት እንዲያልፍ ምክንያት ሆኗል። የራሱን ጨምሮም ይህንኑ መረጃ የነገሩን ለጣቢያችን ብስራት ራዲዮና ቴሌቪዥን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የሆኑት ኮማንደር ማርቆስ ታደሰ ናቸው። የቀድሞ የሐዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት እንዲታሰሩ እንደተወሰነባቸው በዚህ ሰዓት የወጣው መረጃ አሳይቷል። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉትን የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21,000 ብር የገንዘብ ቅጣት ፍርድ ማሳለፉን የቲክቫ ኢትዮጵያ መረጃ አሳይቷል። ፍርድ ቤቱ የቀድሞ ከንቲባ ካቀረቡት 8 የቅጣት ማቅለያዎች 4ቱን በመቀበልና 4ቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደባቸው ተብሏል። በዚህ ሰዓት የሰማሁትን አንድ መረጃ ልንገራችሁ። በቅርቡ በተደረገ ጥናት ወንዶች የሴቶችን ምክር መስማት እንዳለባቸው ተገልጿል። በዚህም ታዲያ የተሻለ የውሳኔ አሰጣጥ ወንዶች እንዲያገኙ ከተፈለገ የሴቶችን ወይም ደግሞ የሚስቶቻቸውን ምክር መስማት አለባቸው ተብሏል። ተመራማሪዎች ጥናቱን ሲያካሂዱ ከሴቶች የሚመጡትን ግብአቶችና ምክሮችን መውሰድ ለተሻለ ችግር መፍቻ ክህሎት እንደሚያበቃና በስህተትም የምንከፍለውን ዋጋ አነስተኛ እንዲሆን እንደሚያደርግ አረጋግጠዋል። ጥናቱ የሴቶችን ምክር መቀበልን በተመለከተ የተለያዩ ጉዳዮችን ከግምት ውስጥ በማስገባት የተደረገ ሲሆን ሴቶች ለትብብር ቅድሚያ መስጠትና ከወንዶች የበለጠ ሚዛናዊ አመለካከቶችን በማሳየት ወደ ስኬት እንደሚያመሩ ይህ ጥናት ገልጿል። በዚህ ጥናት ላይ ታዲያ ሴቶች ምን ሐሳብ አላችሁ? ወንዶችስ ትስማማላችሁ? ሐሳባችሁን በኮመንት አሳውቁኝ። አሜሪካ ለሶማሊላንድ የሀገርነትን እውቅና በመስጠት በበርበራ ወደብ አቅራቢያም የጦር ሰፈር ለመገንባት እያሰበች መሆኑ ተነግሯል። ይሄ ከሆነም ሶማሊላንድ ለዓመታት ስታደርግ የነበረው ትግል ወደ ስኬት ይመጣል፣ ሀገር መሆን ትችላለች ማለት ነው። 20% ያህል የሶማሊያን ቆዳ ስፋት ይዛ የተመሰረተችው ሶማሊላንድ ከዋና ሶማሊያ የተነጠለች ራሷን የቻለች ሀገር እንደሆነች ስትናገር እንደቆየች ይታወቃል። ከቅርብ ወራት ወዲህም ኢትዮጵያ በተመሳሳይ ከሶማሊላንድ ጋር በወደብ አጠቃቀም ዙሪያ ስምምነት ላይ መድረሷ የሚታወስ ነው። አብዛኞቹ ሌቦች የአርሰናልን መለያ እንደሚለብሱ በማላዊ የተደረገ አንድ ጥናት አሳይቷል። ይህ ጥናት በዓለም ዙሪያ መነጋገሪያ ሆኗል። በርካታ ሌቦች የአርሰናልን መለያ ያደርጋሉ ይላል ይህ ጥናት። በእኛ ሀገር ግን ይህ ጥናት ትክክል አይመስለኝም። ምክንያቱም እኔም የአርሰናል ደጋፊ ስለሆንኩ ማለት ነው። እናንተስ በዚህ ሀሳብ ላይ ምን ሀሳብ አላችሁ? አስተያየታችሁን በኮመንት መስጫ ሳጥን አሳውቁኝ። ነገር ግን አብዛኞቹ ሌቦች የአርሰናልን መለያ ይለብሳሉ ወይስ አይለብሱም? ሀሳባችሁን ስጡበት።
ላለፉት ሳምንታት ረገብ ብሎ የነበረው የመሬት መንቀጥቀጥ በዚህ ሰዓት ተከስቷል። ዛሬ ምሽት 3 ሰዓት ከ52 አካባቢ ላይ ከባድ የተባለ የመሬት መንቀጥቀጥ ንዝረቱ አዲስ አበባ ድረስ የተሰማ መከሰቱን እየተመለከትኩ እገኛለሁ። እኔም ባለሁበት ይህንን ንዝረት በከፍተኛ ሁኔታ ሰምቼዋለሁ። በርካቶችንም ያስደነገጠ መሆኑንም የደረሱኝ መረጃዎች እያሳዩ ይገኛሉ። እናንተ ባላችሁበት ይህንን የመሬት መንቀጥቀጥ ሰምታችኋል? ከሰማችሁ ኮመንት ላይ ሰፈራችሁን አሳውቁኝ።